ግን አንድ ያልከው ነገር ሪፖስት አድርጌው በጣም የደነቀኝ ነገር አለ። ድሃውን ማየት አለባቸው፣ የድሃውን ህዝብ ማየት አለባቸው። የአመት በዓል ጊዜ ብቻ ሳይሆን ሁሌም ቢሆን ድሃውን ይመልከቱ ያልከው መሰጅ ትልቅ ትልቅ ነው። ለምሳሌ አንድ ቪዲዮ ላከልኝና አንድ ልጅ የሆኑ እናት ናቸው፣ በጣም አሮጊት እናት መንገድ ላይ ቆመው መኪና ሲያልፍ ብር ይለምናሉ። እና ስታየው የእኛ ሰው ጥሩ ኑሮ የነበረ ሰው ታውቋላል። እንዲሁ ብር 200 ብር ይሰጣቸውና በዛች 200 ብር የበቆሎ ዱቄት ትንሽ ገዝተው አንድ ኩባያ ነች ምናምን ቂጣ እሷን ጋግሮ ለመብላት በእግራቸው እየሄዱ ልጅ መንገድ ላይ ያገኛቸዋል። ወዴት እየሄዱ ነው አላቸው። እዚች በቃ ለምኜ 200 ብር የበቆሎ ዱቄት ገዝቼ ቂጣ ልጋግር እየሄድኩ ነው አሉ። ከዛ እሺ ምናምን አላቸውና ልጁ 5000 ብር ልስጦት ብሎ ሰጣቸው። ያሉት ነገር ምንድን ነው? ስቅስቅ ብለው አለቀሱ። ስቅስቅ ብለው አለቀሱና ከዛ 1 አመት ነው የምበላበት ይህንን አሉ። በመድኃኒዓለም የሆነ 5000 ብር ነው። እኚህ ሴትዮ የት ውስጥ ነው ያሉት? ወለጋ ውስጥ ነው ያሉት። ከዛ ያለቀሱት ለቅሶ እና ደግሞ እግዚአብሔር